አንቺም ትደንሻለሽ አይደል ጉራማይሌ ያለ ምክንያት ክላክስ የሚያደርግ ሰው የኔ ያናደኝ ልጃችሁ አንደኛ ስላልወጣ ጎበዝ አይደለም ማለት አይደል። ስለዚህ ከኢሞሽን እንጀምር። ኢሞሽን ማለት ፊሊንግ አይደለም። ፊሊንግ በጣም ፕሪሚቲቭ ነው፣ በጣም ቀላሉ ነው ፊሊንግ የሚባለው ስሜት። ሙድም አይደለም። ሙድ ደግሞ ስቴት ነው ማለት ዛሬ ደብሮኛል ስትይ ዛሬ ደስተኛ ነኝ ስትይ የሆነ ስቴት ውስጥ ነው ያለሽው ማለት ነው። ኢሞሽን ማለት ግን በጣም ጠንካራ ስሜት ሆኖ ጠንካራ ስትሮንግ ፊሊንግ ሆኖ አእምሯችን ለመጡ ነገሮች የሚሰጠው መልስ ነው፣ ለገጠመው ነገሮች የሚሰጠው መልስ ነው እና ሪያክሽን ነው። የተለያየ አይነት ሪያክሽን ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ንዴት ሊሆን ይችላል። ግን ለገጠመው ነገር አእምሯችን መልስ የሚሰጥበት መንገድ እሱ ኢሞሽን ይባላል እና ኤክስፒሪየንስ እናደርገዋለን። ከልብ ምታችንም ከምንም ጋር አብሮ ተያይዞ የሚሄድ ጉዳይ ነው ኢሞሽን ማለት። አሁን ኢሞሽንን ትንሽ እናውራ ካልን እነዚህ ስሜቶቻችን እናውራ ካልን ሁለት ግሩፕ አለ ኢሞሽን። አንደኛው ቤዚክ ኢሞሽንስ የሚባሉ አሉ፣ ከዛ ኮምፕሌክስ ኢሞሽንስ የሚባሉ አሉ። ቤዚክ ኢሞሽንስ የሚባሉት አንደኛ ሃፒነስ ነው፣ ደስታ። ቤዚክ የሚባሉት ለመሰለሽ ጵኔል ፊት ላይ ታይተው የሰውየውን ፊት አይተሽ ይሄ ነው ኢሞሽኑ ማለት የምትችይው ከሆነ እሱ ቤዚክ ይባላል። አንዱ ለምሳሌ ደስታ ነው፣ ሃፒነስ ነው። ፊቱ ላይ አይተሽ ያ ሰውዬ ደስተኛ መሆኑን ማየት ትችላለሽ። አሁንም ያስገቡልን ፒክቸር ላይ ይታያል። አሁን እሱ ደስተኛ መሆኑ ይታያል። ስለዚህ ሃፒነስ። ሁለተኛ ሳድነስ፣ ሀዘን፣ ሰው ማዘኑን ፊቱ ላይ አይተሽ ማወቅ ትችላለሽ። ከዛ ሶስተኛ ፊር፣ ፍርሃት። እነዚህ ቤዚክ ኢሞሽንስ ናቸው። ሰውየው አይተሹ መልኩን ፊቱን ልታነቢው ትችላለሽ ፈርቶ እንደሆነ። አራተኛው አንገር፣ ንዴት ነው። መናደዱን ፊቱን አይተሽ ማወቅ ትችላለሽ። ከዛ ሰርፕራይዝ፣ መደነቅ ነው። መደነቅም አሁን ፒክቸሮቹ እየታዩ ስለሆነ ፊቷን አይተሽ እንደተደነቀች ታውቂያለሽ። ከዛ ስድስተኛው ዲስገስት ነው፣ መጸየፍ ነው። አሁን እንዲህ ሲሉ አሁን ፊት ላይ እነዚህ ቤዚክ ኢሞሽንስ የሚባሉት የሰው ፊት ላይ አይተሽ ልትለያቸው የሚችሉት ኢሞሽኖች እነዚህ ስድስቱ ናቸው እና እነዚህ ቤዚክ ኢሞሽንስ ይባላሉ። ቀጥሎ ያሉት ኮምፕሌክስ ኢሞሽንስ ይባላሉ። ኮምፕሌክስ ኢሞሽንስ የተለያዩ ኢሞሽኖች ድምር ነው። ለምሳሌ ፍርሃት፣ ዲስገስት፣ ንዴት አንድ ላይ ተቀላቅለው ጥላቻ የተባለውን ኢሞሽን ያመጣሉ እና ፍቅር፣ ጥላቻ፣ ሄትሬድ፣ ቅናት፣ በደለኝነት፣ ማፈር፣ ኤምባረስመንት፣ ኩራት፣ አመስጋኝነት፣ እነዚህ ደግሞ ኮምፕሌክስ ኢሞሽንስ ይባላሉ። ስለዚህ አሁን ፈታንና ምን አደረግን? ብዙ ጊዜ ስለሚወራና ስለማናስረዳ ነው አሁን በደንብ መበተን የፈለግኩት። ኢሞሽን የሚባለው ምንድን ነው? የአእምሯችን መልስ ለሚገጥሙን ነገሮች አእምሯችን ራሱ የሚመልስበት ስትሮንግ ፊሊንግ፣ ጠንካራ ስሜት ነው ኢሞሽናልን። ቤዚክ ኢሞሽንስ ፊት ላይ የሚታዩ ናቸው አለን። ኮምፕሌክስ ኢሞሽንስ ደግሞ ፊት ላይ የማይታዩ ናቸው አለን። አሁን ኢሞሽንን ጨረስን፣ ወደ ኢንቴሊጀንስ እንምጣ። ኢንቴሊጀንስ ምንድን ነው? በነገራችን ላይ እነዚህ ኢሞሽንስ ኢሞሽናችንን የሚቆጣጠረው የብሬን አካል ሊምቢክ ሲስተም ይባላል። ሊምቢክ ሲስተም ይባላል። ከእሱ ደግሞ አሚግዳላ የምትባል የብሬን ፓርት አለች እና እሷ ነች እነዚህ ንዴት፣ ቁጣ፣ ደስታ፣ ሐዘን እነዚህን የምትቆጣጠረው አሚግዳላ የምትባሏ የሰውነታችን ክፍል ነች። ወደ ኢንቴሊጀንስ ስንመጣ ውሳኔ እንድንወስን የሚያደርግ ነገሮችን እንድናሰላስል የሚያደርግ አናላይዝ እንድናደርግ የሚያደርግ አብስትራክትሊ እንድናስብ የሚያደርገን ነገር እሱ ደግሞ በጣም ጀነራል የሆነው ኢንቴሊጀንስ ይባላል። ግን እሱም አይነቶች አሉት። እንደውም አሁን ወላጆች ይህን ማወቃቸው በጣም ይጠቅማቸዋል። ምክንያቱም ሁልጊዜኛ ኢንቴሊጀንት ነው አይኪው አለው የምንለው ማንን ነው? ማትስ የሚችልን ሰው አይደል? ፊዚክስ ጎበዝ ስፔሻሊ በትምህርት ግን እንደሱ አይደለም። ለምን? ኢንቴሊጀንስ አይነቶች አሉት። የመጀመሪያው ማቴማቲካል ኢንቴሊጀንስ ነው። ማለት ከቁጥር ጋር መስራት በጣም ጎበዝ የሆኑ ማትስ የሚችሉ ፊዚክስ ጎበዝ የሆኑ ተማሪዎችም በስራቸውም ከቁጥር ጋር የተያያዘ
እውቀት፣ ችሎታ፣ ክህሎት ያላቸው ማቴማቲካል ኢንቴሊጀንስ አላቸው እንላለን፣ ወይም ሃይ ማቴማቲካል ኢንቴሊጀንስ አላቸው። ግን ሌሎች አሉ። ሁለተኛ ሊንጉስቲክ ኢንቴሊጀንስ አለ፣ የቋንቋ ኢንቴሊጀንስ። ማትስ የማትችል ልጅ 3 ቋንቋ መማር ትችላለች። ግን አንቺ ማትስ ጎበዝ ይሆን ያደነቅሽው፣ ግን ሊንጉስቲክ ደግሞ ኢንቴሊጀንስ አለ። እሷ 3 ቋንቋ በአጭር ጊዜ ፈረንሳይ ልከሻት ፍሬንች ይዛልሽ ትመጣለች። ጀርመን ይዘሻት ጀርመን፣ ኦሮምኛውን ታወራለች፣ አማርኛ ታወራለች፣ ትግርኛውን ታወራለች። ሃይ ሊንጉስቲክ ኢንቴሊጀንስ አላት ማለት ነው። ሶስተኛው ሚውዚካል ኢንቴሊጀንስ አለ። እነዚህ ልጆች ትምህርት ቤት 30ኛ ከ30ኛ ሊወጡ ይችላሉ። ሙዚቃ መሳሪያ ጋር አምጣቸው፣ ከዛ ጉድ ተአምር ታያለሽ። ሚውዚክን አንደርስታንድ የማድረግ አቅማቸው፣ የመጫወት አቅማቸው፣ ኮምፖዝ የማድረግ አቅማቸው ከፍተኛ ነው። ስለዚህ ሚውዚካል ኢንቴሊጀንሳቸው በጣም ሃይ ነው ማለት ነው። ሚውዚካል ኢንቴሊጀንስ ይባላል። አራተኛው አሁንም ፒክቸሮቹ እየታዩ ስለሆነ ይረዳናል። አራተኛው ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ቦዲሊ ካይኔቲክ ኢንቴሊጀንስ ደግሞ የአትሌቶች የዳንሰኞች። አሁን አትሌት ምን ኢንቴሊጀንስ አለው ማለት ይሮጣል አይደለም? ግን እንደሱ አይደለም። እነ ቀነኒሳ የብሬን ቦዲ ብሬናቸውና ቦዲያቸው ኦርጋናይዝድ የሚሆንበት በጣም ትልቅ ኢንቴሊጀንስ ነው። ቦዲሊ ካይኔቲክ የሚቀናጀው ብሬናቸው ከቦዲያቸው ጋር መቀናጀት አለበት። ሄዶ ኃይሌ መጨረሻ ዙር ላይ እንደዛ ፈጥኖ የሚሮጠው ዝም ብሎ ፈጣን ስለሆነ አይደለም፣ ማይንዱን አሰርቶ ነው። ስለዚህ ማይንዱና ቦዲውን ያቀናጀዋል። የኔ አሁን ይሄ ሎ ነው ሊሆን የሚችለው፣ የእነሱ ግን ቦዲሊ ካይኔቲክ ኢንቴሊጀንስ እንደዛ። ዳንስ የሚደንሱ ልጆች እንደዛ ነው። ስለዚህ ቦዲሊ ካይኔቲክ ኢንቴሊጀንስ አላቸው ማለት ነው። አንቺም ትደንሻለሽ አይደል? ጉራማይሌ ነው። እሺ፣ አምስተኛው ስፓሻል ኢንቴሊጀንስ ይባላል። ስፓሻል ኢንቴሊጀንስ ማለት አቅጣጫ የመለየት ችሎታ ነው። አሁን 4 ነን እዚህ ቤት ውስጥ ያለ ነው። ጥያቄ ልጠይቅ። ቦሌ ቤት በኩል ነው፣ ወደዚህ ብላለች። ቦሌ ቤት በኩል ነው፣ ወደዚህ ብሏል። ቦሌ ቤት በኩል ነው። ሶስታችሁም የተለያየ ነው። አንቺ በዚያ እሱ በዚህ ያለ እሱ በዚህ ያለ። አሁን እዚህ ውስጥ ቁጭ ብለን ቦሌ በየት በኩል ነው የሚለውን የመለየት ችሎት ማን ልክ እንደሆነ አላውቅም። ከአራታችን ግን አቅጣጫ የመለየት ስፔስ ላይ ዳይሬክሽን የመለየት የመርከበኞች የፓይለቶች እና አቅጣጫን የመለየት ኢቭን አሁን ምልክት ሰተሽኝ አንዳንድ ሰው ምልክቱን ይዞ ወደዚች ጋር ሄዱ በዛች ታጥፎ በዛች ታጥፎ አድራሻ ይሄዳል። እኔ ግን እዛ ጋር ደርሼ ልጠይቅሽ እችላለሁ። ይሄ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። 6ኛው ናቹራል አሁን አይመስልም። ዛፍ መትከል፣ አበባ መንከባከብ፣ ግቢ ውስጥ ያለውን ነገር አበባውን፣ ዛፉን፣ አትክልቱን የመንከባከብ ፍላጎትም ችሎታም ናቹራሊስቲክ ኢንቴሊጀንስ። ይሄ ራሱን የቻለ የኢንቴሊጀንስ አይነት ነው። 7ኛው ኢንተርፐርሰናል ኢንቴሊጀንስ ነው። እኔና አንቺ አሁን ይሄ አንቺ በጣም ሃይ ነው። ከሰው ጋር ኮሚኒኬት ወደ ፕሮፌሽኑም ያመጣሽ እሱ ነው። ምክንያቱም ኢንተርፐርሰናል ማለት በሁለት ሰዎች መካከል ለሚደረገው መግባባት ሃይ ከፍተኛ ክህሎት ማለት ነው። ከዛ ኢንትራፐርሰናል ኢንቴሊጀንስ አለ። ኢንትራፐርሰናል ማለት ደግሞ ውስጤን የመረዳት ይሄ የፊሎዞፈርስ የደራሲዎች እንደዚህ ውስጣቸውን የማሰላሰል አቅማቸው እሱ ደግሞ ኢንትራ ውስጥ ያለ ነገሬን የመመርመር ችሎታ ኢንትራፐርሰናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንስ አለ። ይሄ ደግሞ ክህሎት በማህበረሰቡ የመኖር አብረሽ በማህበረሰቡ የመኖር ችሎታ ሶሻል ኢንቴሊጀንስ አለ። የሚቀጥለው ፋይናንሻል ኢንቴሊጀንስ ገንዘብ አያያዝ፣ ከዛ እንዴት በትክክል ገንዘብ አወጣጥ። አሁን ይሄ በጣም በጣም ዝቅተኛ ነው። ይሄ ፋይናንሻል ኢንቴሊጀንስ በጣም ዝቅተኛ እንደ ጉድ ነው በበትነው ሲመጣ፣ ግን ልክ አይደለም። ሴቭ ማድረግ ይሄኛው ለሴቪንግ ነው፣ ይሄኛው ደግሞ የምጠቀምበት ነው። ይሄኛው ደግሞ በጀት ማድረግ መቻል፣ ያለችሽን አብቃቅተሽ እንዴት መኖር እንደምትችል መቻል
እሱ ደግሞ ፋይናንሻል ኢንተሊጀንስ ወይም ፋይናንሻል ክህሎት ይባላል። 12ኛው ኤቲካል ኢንተሊጀንስ ነው የሚባለው። ራይት ኤንድ ሮንግ የመለየት ይሄ ልክ ነው አይደለም፣ ማድረግ አለብኝ የለብኝ የማለት አቅም፣ እሱ ደግሞ ኤቲካል በኤቲክስ ላይ የተመሰረተ ክህሎት ኤቲካል ኢንተሊጀንስ ይባላል። የመጨረሻው 13ኛው እስካሁን የተደረሰበት ስፒሪቹዋል ኢንተሊጀንስ። ስፒሪቹዋል ኢንተሊጀንስ ይህም ኢንተሊጀንስ ነው። እንደ ሌተስት በጣም እየተወራለት ያለ የክህሎት አይነት ስፒሪቹዋል ኢንተሊጀንስ ነው። የመጸለይ ችሎታ፣ ጽሞና፣ ሜዲቴሽን፣ ቅዱስ መጽሐፍ ማንበብ፣ ከቅዱሳን ቦታ ጋር ያለሽ ግንኙነት፣ በእነሱ ላይ ኢንትረስትድ መሆን፣ እነሱን ኤክስፕሎር ማድረግ፣ ፈጣሪን መፈለግ፣ ይሄ ደግሞ ስፒሪቹዋል ኢንተሊጀንስ ይባላል። ስለዚህ አሁን ምን አደረግን? ኢሞሽንን ለብቻው አየን አይደል? ከዛ ኢንተሊጀንስን ለብቻው አየን። አሁን እንግጠሙ። ስለዚህ ኢሞሽናል ኢንተሊጀንስ ወይም የስሜት ክህሎት ምንድን ነው ወደሚለው እንመጣለን። የሚገርም ነው እንግዲህ ብዙዎቻችን ኢንተሊጀንስ የሚለውን ሀሳብ ስንሰማው የምናስበው ከአንድ አቅጣጫ ብቻ ነበር። እኔ ራሱ አሁን በደንብ እየተመለከትኩኝ ነበርና በጣም በርካታ በዛ ውስጥ ያለን የምንለው ነገር፣ ይሄ ደግሞ የጎደለኝ የምንለው ነገር ሊኖር ግድ የሆነ ሀሳብ ሆኖ አግኝቼዋለሁኝና አንድ ላይ ደግሞ ኢሞሽናል ኢንተሊጀንስ ስንለው ያው ሀሳቡ መጀመሪያ ካነሳነው ሀሳብ ጋራ ይሄኛውን መግጠም ነው የሚሆነው ማለት ነው። እንገጥመዋለን። ምን ይሆናል ኢሞሽናል ኢንተሊጀንስ የሚለው ሀሳብ አንድ ላይ ሲገጠምስ? በጣም በጣም ጥሩ ነው። አሁን መጀመሪያ ኢንተሊጀንስ ላይ ለወላጆች አንድ ነገር ልናገር። ልጃቸው አንደኛ ስላልወጣ ጎበዝ አይደለም ማለት አይደለም። የእሱ ኢንተሊጀንሱ ሚውዚካል ሊሆን ይችላል፣ ቦድሊ ካይኔቲክ ሊሆን ይችላል፣ ኢንተርፐርሰናል ሊሆን ይችላል፣ ሊንግዊስቲክ ሊሆን ይችላል እና ሂሳብ 15 ከ20 10 ከ20 10 ከ30 አገኘህ እንዲህ እያላችሁ አታስጨንቁት። ሌላ ይሆናል የሱ ኢንተሊጀንስ። 13 አይነት ኢንተሊጀንስ አለ። ይህም ማወቅ ያስፈልጋል። እሺ ኢሞሽናል ኢንተሊጀንስ ስሜቶቻችንን የማወቅ የራሳችንን ስሜት የማወቅ የመረዳት አንደርስታንድ የማድረግ ከዛ ደግሞ የራሳችንን ስሜቶች ማኔጅ የማድረግ የመቆጣጠርና የመግዛት ክህሎት ኢሞሽናል ኢንተሊጀንስ ይባላል። የራስሽን ኢሞሽን ሪኮግናይዝ ታደርጊያለሽ፣ አንደርስታንድ ታደርጊያለሽ፣ ማኔጅ ታደርጊያለሽ። ማለት ስሜቶችን እረዳቸዋለሁ፣ አስተዳድራቸዋለሁ ስሜቶች። ከዛ የኔን ብቻ ሳይሆን ያንቺን በዙሪያ ያሉ ሰዎችን ስሜታቸውን ለማወቅ ለመረዳትና ከዛ ደግሞ ኢንፍሉዌንስ ለማድረግ የእናንተን አሁን ኢሞሽን እኔ ማኔጅ አላደርግም፣ ግን ተጽዕኖ ግን አድርሳለሁ። ለምሳሌ አይቼሽ ስንገናኝ ዝም ብዬ እንደ ኖርማል ሳይሆን ዛሬ ከፍቶሽ ሊሆን ይችላል። ከዛ እንደ ከፋሽ አውቃለሁ፣ እረዳሻለሁ። ከዛ አንቺን ቺራፕ ለማድረግ አንቺን ወይ ለማሳቅ ካለሽበት ነገር ለማውጣት እሞክራለሁ። ይሄ ኢሞሽናል ኢንተሊጀንስ። የኔን አውቄ ካለሁበት ለመውጣትና ማኔጅ ለማድረግ ሞከር የስሜት ክህሎት ነው። አንቺ ያለሽባትን ስሜት ደግሞ ተረድቼ አንቺ ካለሽባት ነገር የሆነ ነገር አድርጌ አንቺን ለማውጣት ሞክረው ሙከራ፣ እሱ የስሜት ክህሎት ይባላል።